ሰሞኑን ሰማይ በጣም አሟስ ስለነበረ ትምህርት ቤት ሄዳ አታውቅ። ዛሬ ትንሽ ሻል ስላላት እሷ ወደ ትምህርት ቤት ለመሸኘት አብረን ምሳ እንቋጥርላት። ከእንቅልፌ በመከራ ከተነሳው በኋላ እሷም ተጣጥባ ዩኒፎርማን እንድትለብስ ቀስቀሻት ቁርሷንና ለምሳቋ መንጎዳጎድ ጀመረ። እኔም እሷን ከሸኘው በኋላ ጂም ስለመሄድ ፕሮቲንና ሞሪንጋ ቀላቅዬ ወስጄ ወደ ጉድ ተመለስኩ። ሰማይ አልፎ አልፎ ቶንሲል የሚያማት ሲሆን ሐኪም ቤት ወስደንም አሳክመናት። አሁንም ደግሞ በደንብ እንዲሻላት ጸልዩላት ማለት እፈልጋለሁ። ጠዋት ነሳ ያነበብኩትን አንድ ጥቅስ ልንገራ። ጠቢቡ ሰለሞን ለደሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል በጎነቱም መልሶ ይከፍለዋል ይል ዘንድ በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የሚገኙ አባቶች ዛሬም ላይ ወቅቱን ጠብቆ በሚፈራረቅ ፀሐይ ዝናብና ጎርፍ እየተቸገሩ ይገኛል። በአሁኑ ወቅት በዓታቸው እየተሰራ ይገኛል። የቅዱስ ሚካኤል ህንጻ ቤተክርስቲያንም ለመስራት ዝግጅቶች እየተደረጉ ሲሆን የተቻለንን ድጋፍ አድርገን የበረከቱ ተካፋይ እንሆን ዘንድ ከላይ አካውንት ነምበር አስቀምጥላችኋለሁ። እግዚአብሔር ያክብርልን።